አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በቪዲዮ መጥቻለሁ። ይህን ያህል ደፋር አይደለሁም። ለቪዲዮ ፍሬሽ ነኝ። ለቃላት አጠቃቀሚ ለአማርኛ ችግር ካለበት ደግሞ ይቅርታ ካሁኑም እጠይቃችኋለሁ። ዛሬ የመጣሁበት ምክንያት ማለት ያው በመጀመሪያ በቪዲዮ ወጥቼ አላውቅም ስል ወጥቻለሁ፣ ወጥቼ አውቃለሁ፣ ላይቭ እገባለሁ፣ ሾርት ቪዲዮ እሰራለሁ ምናምን። ነገር ግን ያው አዲስ ነኝ። ያም ሆነኝም አዲስ ነኝ። 15 ቀን ምናምን ቢሆነኝ ነው። ዛሬ ደግሞ ትንሽ ረዘም ባለ ቪዲዮ ነው የመጣሁት። ለዛ ነው እና በቃ ለሚፈጠረው ለችግሮቹ ሁሉ ለቃላትም ለአማርኛም ለምንም ችግሩ ነው ይቅርታ የጠየኳችሁ አሁንም ማለት ነው። ዛሬ የመጣሁበት ጉዳይ አንድ በቃ አሁን ላይ በጣም ትሬንድ እየተደረገ በጣም ቫይራል የወጣ በጣም ብዙ ህዝብ ብዙ ሺህ ሚሊዮን ህዝብ እየተቀባበለው ስላለ ስለ አንድ ጉዳይ ነው። እኔስ ለምን አልኩኝ፣ ለምን ይቀርብኛል ብዬ ነው። እሱ ምንድነው? ስለ ቴዲ አፍሮ ዘፈን፣ ስለ መሪማ። በመጀመሪያ ዘፈን ሀራም ነው ለምትሉኝ ልጆች እንደምትሉኝ ስለማቅ ልንገራቸው። አውቃለሁ ሀራም ነው። አልሰማም አልላችሁም። አንዳንዴ እሰማለሁ። ግን የሰሞኑ ደግሞ በደንብ ሰማሁት። ማለት ሰው በጣም እየተቀባበለው በጣም እያለቀሰበት ምናምን ሳይ ከአንድም ሁለት ጊዜ ከፍቼ ሰምቼዋለሁ ዘፈኑ። ግን እኔ ውስጤ ላይ አልገባም ዘፈኑ። እኔ ውስጤ ላይ አልገባም ዘፈኑ። ሰው እኛ ላይ በቃ በሁሉም ነገር እኛ ላይ መጠቀም ስለሚፈልግ ነው። መስደብም ሲፈልግ እኛ መስደብ፣ ገንዘብም መስራት ሲፈልግ እኛ ላይ መስራት ስለሚፈልግ ነው እንጂ ይህን ያህል እኛን የሚገልጽ ነው ብዬ አላስብም። የሆነች አንድ በቃ ማለት ብዙም ምቾትም ላይ አይደለች፣ ብዙም ደግሞ አስቸጋሪ ሁኔታ ላይ ስላልሆነች ስለ አረብ ሀገር ስላለች ሴት የተዘፈነ ዘፈን ነው ብዬ ነው በራሴ የምወስደው እንጂ ይሄ በጣም በብዙ መከራ ስለምታልፈው ብዙ ቻሌንጅ ስለምታሳልፈው እህቴ ምናምን አይደለም። ወይም ደግሞ ስለ እኔ ነው ብዬ አልልም። እኔ አረብ ሀገር ነው ያለሁት። ግን ይሄ ዘፈን እኔን ይገልጸኛል ብዬ ምናምን ነገር አልልም። ስለ አረብ ሀገር ሴት እኔ ከማሳልፈውም ካሳለፍኩትም ነገር አንጻር ማንንም ሰው ሊጽፈውም ሊዘፍነውም ሊተርከውም አይችልም። አይደለም ሌላ ሰው እኔ የኖርኩትና እየኖርኩት ያለሁት እኔ እንኳን ማውራት አልችልም። እኛ ስለሆነ የሆነ በደቂቃ በአጭር ደቂቃዎች በአጭር ሰከንዶች በአጭር ሰዓታቶች ከሆኑ ሰዎች ተገናኝተን ስቀን ምናምን ስለምንለያየው ነው እንጂ ሰው የሚያውቀው ረዥሙ ሰዓት ስለምናሳልፈው ነገር ማንንም አያውቀው። እኛ ስለምናሳልፈው መከራ እኛና ፈጣሪ ብቻ ነን የምናውቀው። እና ሰሞኑ ደግሞ በቃ በጣም ነው የገረመኝ። ከዚህ በፊት እኮ የአረብ ሀገር ሴት ብሎ እየተሳደበ የነበረ ሰው ማንም ያውቃቸው እኛ ላይ በአፋቸው የተጸዳዱብን ሰዎች የቀዘኑብን ሰዎች ዛሬ እኛ ላይ ደግሞ ሲሸቅሉ በጣም ነው የሚያናድረው። እኛ ላይ ቪው ሲሰበስቡ ስታዩ ያናድዳል። የአረብ ሀገር ሴት ማለት እኮ እያሉ እየሰደቡን የነበሩ አንቺ ገረድ፣ አንቺ ማለት እኮ እንደዚህ፣ ለቃላት አጠቃቀሚ ይቅርታ፣ ወላሂ አንቺ ገረድ፣ አንቺ ይቅርታ፣ አሁንም ይቅርታ፣ ገላሽን እየሸጥሽ የምትኖሪ ሴት አንቺ እንደዚህ በጣም አስጠያፊ ነው፣ ከአንደበቴ እንዲወጣ አልፈልግም ሲባልም ይደብረኛል እያሉ የሚሳደቡ ሰዎች ናቸው። አይዞሽ እህቴ ታልፊዋለሽ እያሉ ዛሬ ትሬንዱን ተቀላቅለው እኛ ላይ ቪው ሲሰበስቡ ያየሁት እና ያ ሲሆን ያናዳል። ማለት በቃ ለሁሉም ነገር ቅርብ ነን እኛ፣ ለመሰደብም ለመሞገስም አይዞሽም ለማለትም ለሁሉም ነገር እኛ ቅርብ ነን እና ምንም ሊገልጻት አይችልም። ምንም ነገር ማንም ሊዘፍንላት ማንም ሊያወራላት አይችልም። ያ ቴዲ የዘፈነው በጣም ሲምፕሉ በጣም ትንሽ የሚባለው ነው የዘፈነው። በጣም አንቺ ትገሚያለሽ ራቅ በይ እየተባለብን ውሻ እየተባልን ብዙ ነገር እያሳለፍን ከዛ ደግሞ ከሰዎች ጋር ስንቀላቀል ስቀን ከዛ ጀርባ ደግሞ አልቅሰን የምናሳልፋቸው ብዙ ነገሮች አሉ። ወፍረን ስንታይ ደግሞ ምግብ ቀንሺ፣ ሩዝ አታብዢ፣ ስፖርት ስሪ እየተባልን ከዛ ጀርባ ግን ምናልባት ውፍረታችን ጭንቀት ሊሆን እኮ ይችላል። ውፍረታችን እኮ የጤና ችግርም ሊሆን እኮ ይችላል።
ግን ይህን ደግሞ ማንም የሚረዳ የለም እና ለሁሉም ነገር ቅርብ ነን። ለሁሉም ነገር እኔ ከመጣው እዚህ ሀገር ከመጣው 3 ዓመት ይዣለሁ እና እንዲህ ወፍራም አልነበርኩኝም። እዚህ መጥቼ ወፈርኩ፣ የሆነ ኪሎ ጨምሬያለሁ እና በጣም ብዙ ሰው ምናምን የሆነ በሆነ አጋጣሚ ምናምን ሲያየኝ በቪዲዮ ምናምን ሳወራ በጣም ወፍረሻል ቀንሺ ምናምን ይለኛል። ሩዝ አትቢ ወላይ ላዚም ሩዝ አትቢ፣ ሩዝ ቀንሺ። በጣም የቅርቤ የኔ የምላቸው ሰዎች ማለት ነው። እረዳቸዋለሁ። እነሱ እኔ እንድበላሽ ስለማይፈልጉ ነው፣ ለእኔ ስለሚጠነቀቁ ነው። ሩዝ ቀንሺ፣ ሩዝ አታብሺ ምናምን ነገር ይላሉና ሩዙ ራሱ በምን አይነት ሁኔታ እንደምናገኘው አያውቁም እነሱ። ሩዙ እስከነ ድስጡ የምንበላው ነው የሚመስላቸው እና ውፍረታችን ከምን አንጻር እንደሆነ እኛም አናውቀውም፣ እነሱም ሊያውቁትም አይችሉም። እኛ የምናሳልፈው እኛና አላህ ነው የምናውቀው። ጎረቤቴ ማለት ነው ይህን ቪዲዮ እንደምታየው እርግጠኛ ነኝ። እኔ ወፍራም ነኝ። በምን እንደምወፍር አላውቅም። ቤት ውስጥ ምግብ የለም። ምግብ ያለበት ቤት አይደለም። በጣም ብዙ ቀን እርቦኝ አሳልፌ አውቃለሁ። ብዙ ቀን ሳይሆን በቃ አውቃለሁ። አንድ ሌሊት ግን በጣም እርቦኝ፣ በጣም ማለት ነው ረሃብ ማለት ጊዜ አይሰጥም አይደል? በጣም እርቦኝ ምበላ ነገር አጥቼ ጎረቤቴን የቅርቤ ናት፣ እንደ እህቴ ናት። በቃ ጎረቤቴ በእናትሽ እርቦኛል ብያት፣ እሷም ያለችበት ሁኔታ ምቹ አይደለም። ምናልባት እንደውም ከእሷ እኔ ይሻል ይሆናል እንደው እውነት ለመናገር እና ወይኔ ዙዙዬ እኛ ጋር ምንም ነገር የለም ምን እናድርግ ምናምን አለች። አይ በቃ ተይው ችግር የለም አሁን መተኛም ሰዓት ስለደረሰ በእንቅልፍ አሳልፈዋለሁ ምናምን ተባብለን፣ ግን ስብሓንላህ በዛው ቅጽበት ለእሷ እራት መጣላት ማለት ነው። እና እንደውም በዚሁ አጋጣሚ ወላሂ በጣም ነው የማመሰግነው። በምንም ጉዳይ ብረሳሽ በዚህን ቀን ግን አልረሳሽም። በዚህ ጉዳይ ግን አልረሳሽም። እና መድዬ በጣም ነው የማመሰግነው። ወላሂ ይህን አጋጣሚ አግኝቼ ስላመሰገንኩሽ ደስ ብሎኛል እና በጣም ነው የማመሰግነው። አንድ ሌሊት በጣም እርቦኝ ነገርኳትና በቃ ምንም ነገር የለም አለችኝ። በቃ አሁን መተኛ ሰዓት ስለደረሰ ተኛለሁ ምናምን ነገር ብያት ተኛው ማለት ተኛው በር ዘጋግቼ ምናምን ክፍሌ ገብቼ በቃ ተኛው። ደወለችልኝ። ዙዙ አለችኝ። ቤቱ ባህላህ እንዴ ተነስተሽ ውጪ፣ እየዋሻው አይደለም ኮሜንት ላይ እኔ ነኝ የበለሽ ጻፊ እሺ። እና ባህላህ እንዴ ተነሽ ተኛሽ ስትልኛ አዋልኳት። ባህላህ ተነሽ አንዴ ውጪ አለች። ለምን ስላት ውጪ በቃ አለች። መብራት አጥፍቼ በር ቆልፌ እኮ ገባው መውጣት አልችል፣ እንደምንም ብለሽ ውጪ አለች። ከዛ በቃ እሺ ምናምን ነገር ብዬ ወጣሁኝና ትንሽዬ በርገር መቶላት ግማሽ ለሷ ግማሽ ለኔ አድርጋ አካፈለችው ማለት ነው። ግን ወላሂ በጣም ትንሽ ነው በርገሩ፣ ትልቅ በርገር እንዳይመስላችሁ። እና ያን በርገር አካፍላ ሰታኝ፣ ያን በርገር በልቼ ውሃ ጠጥቼ ተኝቼ አድሬያለሁ። እና መድዬ አመሰግናለሁ። አንሶብኝ አይደለም፣ ለእኔ ትልቅ ነገር ነው በጣም። ስለዚህ በርገር ለብዙ ለቅርቤ ለሆኑ ሰዎች አውርቻቸዋለሁ፣ ያውቁታል። አመስግኛት ምናምን ነገር አውርቻቸዋለሁ፣ ያውቁታል። አንሶብኝ ሳይሆን እንደውም ቅንነቷ ነው የታየኝ በበርገሩ ማለት ነው። ትንጥ በርገር ነው ግን አካፈለችው 2 ቦታ፣ ግማሽ ለሷ ግማሽ ለእኔ አድርጋ አካፈለችው። እና እኔ ማሳልፈው ምኖረው ህይወት ይሄ ነው። ሰው ግን ወፍረሻል ሩዝ አትቢ፣ እንኳንም ወፈርኩ በቃ በጣም ነው የሚያናድደው። ወፍረሻል እና እኔ እንደዚህ ረዥም ሰዓት መቀመጥ አልችልም። እንደዚህ ረዥም ሰዓት መቀመጥ ምናምን አልችልም። አሁን ስልክ ተደውሎልኝ 1 ሰዓት ምናምን ምናልባት ካወራው ስራ ትቼ ተኝቼ ነው ማወራው፣ መቀመጥ ስለማልችል ወላሂ መቀመጥ ስለማልችል። ምክንያቱም ወገቤ ያመኛል፣ መቀመጥ አልችልም። ረዥም ሰዓት የሆነበት አንድ ቦታ ላይ ረዥም ሰዓት ከቆምኩ መቀመጥ አልችልም፣ መራመድ አልችልም። ህመሙ ይሄ ነው ብዬ መናገር አልችልም። ረዥም ሰዓት ስቆም በአንድ እግሬ እየቀያየርኩኝ ነው የምቆመው። እና በእንደዚህ አይነት ሁኔታ እኔ በእንደዚህ አይነት ሁኔታ አሳልፋለሁ። በጣም ብዙ የባሱ ፔኖች አሉ፣ ይቅሩ። በእንደዚህ አይነት
አንዷ ደግሞ በጣም ከኔ በባሰ የምታሳልፋለች። በጣም በብዙ ስቃይ፣ በብዙ መከራ፣ በብዙ ሁኔታ ነው የምናልፈው። ስለኛ ማንም ሊዘፍነው ማንም እንትን ሊለው አይችልም። በቃ ሰውኛ ስለወፈርን ስለቀላን መጀመሪያ ከነበርንበት ነገር ደማችን ስለተቀየረ ምቾት አይደለም። ምቾትኛ እናታችን ቤት ነው እንደ ያለ ነው እና ስለኛ ምንም ሊወራም አይችልም። እንደውኛ በእኛ ባይሸቀል እኔ ደስ ይለኛል። የአረብ ሀገር ሴት ምናምን ተብሎ እኛ ላይ ባይሰራብን እንደኔ ሀሳብ ደስ ይለኛል። ምክንያቱም ወላሂ እኛ ምንም የሚገልጸን ነገር የለም። እኔ ስላለውበት ነው ማወራው። አንዷ ግን በጣም ከኔ የባሰ መከራ ውስጥ የምትኖር እህት እንዳለች እርግጠኛ ነኝ። ትኖራለች፣ ትሸቻለሽ። እኛ የበላንበት እቃ ላይጠቀሙበት ይጥሉታል። ቢፈልጉት ይጥሉታል። እኔ ወላሂ አሁን ሰሞኑ እዚህ ቤት የገጠመኝ ልንገራችሁ። እኔ ቤት አዲስ ልጅ መታለች። ዩጋንዳ ናት። መታ ሴትዮዋ ከራሷ ከነበራት ልብስ አውጥታ ለልጅቷ ሰጠቻት እና እዚህ ቤት ደግሞ በብዛት ሴት ነው፣ የሴት ቤት ነው። ብዙ ወንድ የለም። በቃ የሴት ቤት ነው፣ ሴቶች ናቸው። እና አውጥታ ሰጠቻት እና ልጅቷ ሌሊት ማታ ስራ ጨርሳ ታጥባ ቢጃሞ ትለብሰዋለች። ከዛ ቢጃሞ ስትለብሰው እንደ ድንገት ሴት ስለሆኑ ልብሳቸው ማች ነው። ብዙዎቹ በተለይ የቤት ልብሳቸው ማች ነው የሚለብሱት እና ስትለብሰው እንደ ድንገት የቤቷ ልጅ አንደኛዋ ለበሰች እንደዚሁ አይነት ቢጃማ። ከዛ ሴትዮዋ ወዲያውንም የልጅቷ የሰራተኛዋ አውጥተሽ ጣዩ አለቻት። አውጥተሽ ጣዩ እንዳትለብሹ አለቻት። ማለት በዚህ ልክ ነው። ለምን ማለት ከኛ ጋር መመሳሰል አይፈልጉም። እኛ እንደ ሰው አያዩንም። እኛ መሞከሪያ ነው። እዚህ ቤት እኔ አሁን ሊሆነ ነገር እነሱ የፈሩት ነገር ጠርተው ለእኔ ነው አድርግ የሚሉኝ። ማለት በቃ በዚህ ልክ ነን፣ እኛ መሞከሪያ ነን። እና ስለኛ ማንም ሊያወራው አይችልም። ቴዲ ስለኔ ህይወት ሊዘፍነውም ሊቀኘውም ሊያቀነቅነውም ሊተርከውም አይችልም። እና ደግሞ ማለት ነው እዛ ቲክታክ መንደር ላይ እየተሳደባችሁ እየረገጣችሁን ገረድ ሸቃላ እያላችሁ እየሰደባችሁን የነበራችሁ ሰዎች ግን ቪው መሰብሰቢያ ባታረጉን ጥሩ ነው። ወላሂ አንቺ እኮ ገላሽ ሽጠሽ እንደዚህ እያላችሁ እየተሳደባችሁ የነበራችሁ በጣም ትልልቅ ቲክቶከሮች እና አትሸቅሉብን፣ ይቅር ባትሸቅሉብን ጥሩ ነው እላለው። እና ለቤቴ አዲስ የሆናችሁ ሰዎች ካላችሁ አበረታቱን፣ ከዚህ ህይወት አስወጡኝ፣ ለሀገሬ እንድበቃ አግዙ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። አዲስ ነኝ ለማለት ፈልጋለሁ። ስለነበረን ነገር አመሰግናለሁ። የቃላት አጠቃቀም ችግር ምናምን ካጋጠመም ከነበረም በጣም ይቅርታ። ምክንያቱም ፍሬሽ ነኝ፣ ሚዲያ ላይ ወጥቼ አላቅም። ስለነበረን ነገር አመሰግናለሁ። ካዳመጣችሁኝም በጣም ነው የማመሰግነው። መልካም ቀን። ሰላም አለይኩም።